የዛሬ ዓመት በዚህ ሁለት ለሰኔ ሚካኤል ልጅ ከሰጠኸኝ አውደ ምህረት ላይ ቆሜ መሰክራለሁ ነበር ያልኩት። የሁለት ወር ልጅ አዝዬ ነው መሰክረው። እልል ብላችሁ አመስግኑልኝ። 5000 ብር። አይኑ ማየት አይችልም ነበር። አይኑ ሁለቱም አይኑ ተደፍኖ ነበር። ቅዱስ ሚካኤል ለዚህ አብቅቶልኝ ክብር ለቅዱስ ሚካኤል። ባካችሁ ይሄ ሕፃን ይሄ የምታዩት የወርቅ ፍልቃቂ የመሰለ ቅድም መምህራችን ሊቁ የተረኩት ባህራንን የመሰለ ልጅ ሁለት አይኑ አያይም ነበረ። ይሄ ለወላጅ ከባድ ነው። ዛሬ ግን በቅዱስ ሚካኤል ክብር ሁለቱም አይኑ በራለት። ከዚህ አንድ ቀን በጣም ለሰው የማልነግረው ልወጣው የማልችል ችግር ገጥሞኝ ነበር። የካቲት 22 ቀን ኡራኤል ሄጄ ቅዱስ ኡራኤል ሆይ ሚስጥሬን አንተ ግለጽልኝ ብዬ ነገርኩት። ወዲያውኑ አስቀድሼ በእለቱ ቀን በ5 ሰዓት ሚስጥሬን አወቅኩት። ዛሬ ግን በእለተ ቀኑ ቅዱስ ሚካኤል የህይወቴን ሚስጥሬን ፈቶ ቅዱስ ኡራኤል መርቶኝ ቅዱስ ኡራኤል ብርሃን መልአክ የህይወቴን ብርሃን ገልጾልኝ ዛሬ ግን በእለተ ቀኑ በቅዱስ ሚካኤል ቀን የሚስጥሬን ዋናው ምክንያት አገኘሁት። የህይወቴም ደስታ ዛሬ ተመልሶልኛል። ቅዱስ ሚካኤልን አመስግኑልኝ። ደጁ መጥቼ ታመሜ በጣም በሰንሰለት ታስሬ በጣም ስንደባለል ደጁ እምነቱን እየተቀባው ጠበሉን እየተጠመቀው ዳንኩኝ። ከዛ ደግሞ ኑሮም እንዴት ቆኘ ነው የምኖረው እንደው ፈጣሪ ሆይ እያልኩ እያለሁ ኑሮም ሰጠኝ። ከዛም በመቀጠል ደግሞ ልጅም ፍሬ ሰጠኝ። ከዛ ባለቤቴ ተመርምራ ሐኪም ቤት በጣም ችግር አለበት ደካማ ነች እየተባልኩ እያለሁ ኧረ ቅዱስ ሚካኤል ሆይ እንደው የሰጠኸኝን ፍሬ ባርከህልኝ እውነት ለስለት ካበቃህ ብዬ ከሳልኩኝ ልጁም በሐምሌ 12 አዝመራ ስናዘምሮ ለባለቤቴም ልክ ለሐምሌ 12 ሌሊት አጥቢያ ከ9 ሰዓት በኋላ ምጥ መጣ ብላ መማት የቅዱስ ሚካኤል ለታ ወለደኝ። ተገላገለኝ በሰላም። እኔን የሰማኝ እናንተንም ይስማችሁ። ቤት መጠለያም የለኝም። ቅዱስ ሚካኤል አንተ አሳካለ ሁሉን ነገር በየለመንኩት ቤቱንም ጀምሮልኛል። ቅዱስ ሚካኤል ለፍጻሜ ያብቃልኝ። ስለቴንም አስገብቻለሁ። በዘም አይበቃውም ስለቴ ቅዱስ ሚካኤል መድኃኔዓለም አባቴ እሱ ሁሉን ነገር ያስተካክልልኝ። እኔን የሰማ እናንተን ይስማችሁ። የኔን ያስተካክለ እናንተንም ያስተካክላችሁ። ወንድሞቼ ሁለቱም ወንድሞቼ ከገበያ ላይ ተይዘው አንደኛውማ ያለበትን እንኳን ድምጹን አናቅም ነበር። ቅዱስ ሚካኤል አንተ ባሉበት ቦታ ድረስላቸው ብያልቅሽ ነገርኩት። እሱም ሰማይ። ሁለቱም ወንድሞቼ ተመልሰው ቤታቸው ገብተዋል። ታመም የነበረ እዚህ ጠበል ቅዱስ ሚካኤል መጥቼ እየተጠመቅኩኝ ብዙ በሽታ ነበረኝ። ሰው ሰራሽ ነበረ፣ ሳይነስ ነበረብኝ፣ መቶት ነበረብኝ። ሁሉንም ፍትትት አድርጎ ቅዱስ ሚካኤል እንደ ማንኛውም ሰው አድርጎኛል። ለክብሩ መገለጫ ይሄ ያንሳል። ወደፊት ጀምራለሁ። 1000 ብር ነው። እግዚአብሔርን አመስግኑ። እንዴት ቆሜ ለመናገር ቆሜ ማውራት ያቅተኛል። እንደ ኃጢአቴ እንደ በደሌ እግዚአብሔር ከፊት አቁሙኝ። ቤተሰቦቼ ምንም በጣም ባጋንንት ስራት እንሰቃይ ነበር። ከቤታችን ወጥተን በጸበል ቦታ ነው እየተንከራተትን ያለነው። ዛሬ ቅዱስ ሚካኤል ግን በለተቀን በሌሌ በኔ በቤተሰቦቼ ላይ ያለ መንፈስ ሸኝቶልኛል። እልል ብላችሁ አመስግኑልኝ። ሚካኤል የነገርኩት ሁሉ በስውር የነገርኩት ሁሉ ፈጽሞልኛል። አመስግኑልኝ።